ወይስ ከአብርሽ ጋር ነው? ይሄንን ባጭሩ በቃ ምንትን መቋጨት ስላለበት ነው ነገር መሀል ላይ በጣም ብዙ ነገሮች የተፈጠሩ ስለሆነ መሆን የምትፈልጊው ከዳኒ ጋር ነው ወይስ ከአብርሽ ጋር ነው? ምንም ያጎደልኩብሽ ነገር ያሳጣሁሽ ነገር የለም። እስከዛሬ ማብረን ስንኖር ማለት ነው ብዙ ቻሌንጆችንም አልፈን የመጣ ነው። ሩታ ስትወስኚ በደንብ አስተውለሽ ወስኚ። በቃ ከማን ጋር መሆን ትፈልጊያለሽ? ግልጽ አማርኛ ንገሪኝ ለሁላችንም ማለት ነው። ከዚህ በኋላ ያለው ህይወትሽን ነው አስቢበት በደንብ። ነገ ከነገ ወዲያ ልጅ ይመጣል፣ ብዙ ነገር አለ። ለትዳር የሚሆን ሰው ማን እንደሆነ አንቺ ታውቂያለሽ። ቀጣይ ህይወትሽን ከማን ጋር ማለት ትፈልጊያለሽ? ቀጣይ ህይወትሽ ከማን ጋር ነው እንዲሆን የምትፈልጊው? ከአብርሽ ጋር ነው ከዳኒ ጋር ነው? ይሄንን መፍታት ስላለብን የጠራንሽም። ይሄን ከመወሰንሽ በፊት አንድ ነገር አስተውይ። ምናልባት እስካሁን ሊባል የማይገባው ሲቀጥል ደግሞ ከዚህ በፊትም ተናግሬያለሁ። ከራሴ ጋር ጊዜ መውሰድ እፈልጋለሁ። ከማናቸውም ጋር መሆን አልፈልግም። በሰዓት ራሴን ማዳመጥ፣ ራሴን መስማት፣ ውስጤን ማከም ብቻ ነው ፈልገው። ማንም አያስፈልገኝ። አመሰግናለሁ። ጨርሻለሁ። ሩታ ቆይ እንዴ ከኔ ጋር ነው እንዴ? እኔ እኮ እወድሻለሁ ሩታዬ እኮ ነው እወድሻለሁ እኮ ነው አውቃለሁ እኮ በቃ አውቃለሁ ግን እንደምወድሽ ታውቂያለሽ አይደል? አውቃለሁ ከልቤ እኮ ነው የማፈቅርሽ ሩታዬ በእናትሽ አውቃለሁ እኮ። ታዲያ እኔ ከማንም ጋር መሆን አልፈልግም። ያው ፍላጎቷና ክብርላ ብለን ነው አይደል የመጣ ነው እኮ። ከኔ ጋር መሆን አልፈልግም፣ ከማናችሁም ጋር መሆን አልፈልግም። በቃ ራሴን ማዳመጥ ነው የምፈልገው። ራሴን ማከም ሩታዬ አብርሽ እኮ ነኝ እኔ አብርሽ ነኝ ባልሽ እኮ ነኝ። አዳምጥ ራሱ አለማጥቷት ማለት ባልሽ እኮ ነኝ ሩታዬ። ይሄን ስልኩ አንተ ፈልጋለሁ እያልኩ አትይበት ብዬ ነው ያሻለ። በቃኝ በእናትሽ ታይ። በቃ ራሴ ማይሆን ውሳኔ አይደለም። ማይሆን ውሳኔ ነው። ትጠጣቻለሽ በኋላ ሩታዬ። በኋላ ለራሴ ጊዜ ልሰጠኝ ትችላለህ። ጊዜ ስጣት እንጂ በእናትሽ ትናንት ለመጣ ልጅ ብለሽ እኔን ትልኛለሽ። ትናንት አይደለም የመጣሁት ከአንተ በፊት ነው የመጣሁት። ታይ በእናትሽ ለምንሽ በእናትሽ ታስብበት። ለምን አልፈልግም። በቃ እኔ ራሴን ትሪት ማድረግ እፈልጋለሁ። ውስጤ ማዳመጥ እፈልጋለሁ። ተውኝ ሩታዬ፣ በደንብ ራስሽን አዳምጪ እሺ። ጥሩ እንደሚሆን ተስፋ አለኝ።